ሰበር የተባለ መረጃ ተሰምቷል። የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዝግቧል። በህንድ ኒው ዴልሂ 20ኛው የተባበሩት መንግስታት የትምህርት የሳይንስና ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤን አካሂዷል። በዚህም ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ማህበረሰብ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ ዕድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚል በዓል መሆኑ በዓለም ቅርስነት እንዲመዘገብም አስችሎታል። በሀገራችን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተከበረ ማግስት የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ አጋጣሚውን ታሪካዊም ያደርገዋል። በዚህም ጉባኤ ላይ የቱሪዝም ሚኒስተር ሰላማዊት ካሳ ለዓለም አቀፉ ማህበረሰብ ንግግርም አድርገዋል።